ለኔም ተረፈኝሽ መጣው ድል ልሞክር ምንድነው ጥፊው ተስማምቶ አይድ ነው ሲላምላክ ይባላል ጥፊው ተስማምቷል መሰለኝ እንዴት ነው መጣው በጊዮርጊስ አሁን ዞር በልልኝ ስራ ቆያ ሰውዬ በሰፈር ማዋረድ ፈልገህ መሰለኝ አረቢያን ስንተዋወቅ ሌላው ቢቀር ጓደኛ ነን ጭራሽ ሌላም ነገር አስባል ደፋስ ችግር አለብኝ እንዴ በኋላ ግን ይቆጭሽ እሺ እባክህ ይለኛል ነው አሁን ዞር በልልኝ እምቢ ካልክ ግን አስቸገረኝ ብዬ አስተፈነጋለሁ እስታ ይደረዛ ደንባራ ተወያልኩ ተዋርደ መጣ ዛሬ ባትመጣ ነገ ተመልሳ ትመጣለች ምን አለበት ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉ እቺ ልጅ እዚህ ሰፈር ደግማ ከመጣች እኔ ይቀጣል አት ሲላምላክ እኮ ነው እኔ ከፈለኩ እንኳን እሷ ሞናሊዛን ከሸራዋ ላይ አስወርጄ አስመጣ ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ ቆይ ምን ተማምነ ነው መቼም ስልኳን ትፈልገዋለች ወይኔ በጊዮርጊስ አተ እግሮቹን ይዛብንስ ብመጣ ለዛሬ ታች ሰፈር እንሂድ መደወል አይቀርም ያኔ እሷም ስልኳን እኔም እሷን ወስዳለሁ ያርግልሽ መቼም ብራዘር እንደፈለኳች ፈልገሽ አለ እንመቻቸ ሞደድሽን አይነሽና እንካንካ ተቀበል ፋያ ብርጌድ ሚክሰልዮ ደፋያ ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ እሺ ቆንጆ አሁን ትንፋሽ የማይሰጥ የስራ ስብሰባ ላይ ስልክሽን የምትፈልጊ ከሆነ የጣልሽበት ምትሰጪ ቻው ያው ሳብ ጎርሳ መጣች ነግሬ ነበርኩ እንደምትመጣ ሰማኛለ ዛሬ ጫፊን ብነካኝ ሴት ናት ብዬ ዝም አልላትምሽ ትሰማኛለህ ማን እንደሆንኩኝ ያወቅኝ አልመሰለኝም መዳፈር ከሌለብሰው ጋር ባትዳፈር ላንተም ጥሩ ነው ሲጀመር እንዴት ልትንቀኝ ነው ኪሴ ውስጥ ገብተህ ስልኬን ይሰራከኝ ሌባ ገና ሳይታውቀኝ ነበር ደሞ እኮ ለማፈር ስላለኝ ነበር አሁን ስልኬን ስጠኝና ልጅ እዚህ ለደቂቃ መቆየት አልፈልግም ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል ፈጣሪማ በጣም ነው የሚያዳል ስልኬን ትሰጠኛለህ ከሰጠኝም ሰጥሻለሁ የኔ ቆንጆ ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ ጨዋታ ብለሽ መውሰድ ትችያለሽ እንደ ህፃን ጨዋታ ትወዳለህ መሰለኝ እኔ ስሜን ነግሬሻለሁ አንቺ ስምሽን አትነግሪኝ ነተወቅ ስልክሽን አትፈልጊው መሰለኝ ምን ማድረግሽ ና ስሜን ነው ማወቅ የፈለከው ስሜ ማን ይባላል መሰለ ቢንጎ ለወደፊት የምትጫወተውን ሰው ምረጥ እሺ ካላቅማትን ጠራራ ሌባ ከየት ነው ደግሞ እቺን ያመጡብን በጊዮርጊስ እጄ ካላስገባዋት አላርፍ በቃ ለምን አፈታት አልተዋት ትንሽ ብታለፋኝ እንደምታያት አይደለች በጣም ትንሽዬ ቡችላ ናት ቡችላ ደግሞ ትጫዋለች እንጂ በጨራሽ አትነክስም ይልቅ አንተሰባለን ምንድነው ነኒ ባት ምስዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለች አብስነት ወይ መርደው ሁለት ተመም የሜክሲኮ ታክሲ የት ነው እዚህ ጋር ነው በዚህ ጋር ወይ ወበለኝ መጣ እዚሁ ጠብቂ ያንቺ ጋር ይቀመጥ ውስጥ ነው ይሰበርቃ እንዴ እናት አምጣው ኧረ እሺ በቃ ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ ምንድነው ከማንም ሁለት አልፈልግም ስንት ልክፈልክ አንድ ብር ይበቃኝ ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም ሲቀጥል እርዳታን ጠይቄያል አልጠየቅሽም እንዴው ልተባበርሽ ብዬ ትብብርህንም ቢሆን አልጠየቅኩም ምን ያስቃል ኧረ ምንም እንዴው ነው አሁን ሁለት አንዱ አልፍልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር ስምሽን ንገሪኝ እሱ በቂ ውለታ ከሚሆንብሽ ብዬ
ሀና እባላለሁ። በመጨረሻ ሲላምላክ እባላለሁ። አትጥፊሽ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ ምን ተፈጠረ? ወዳኛለች። ይመችሽ። ምንድነው ደግሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል እንደ ፎከርከው በላታ ይመችሽ። ኳለስቷል ሞና ዲዛና መጣጣት ነው ይያራዳል። አርባስ ቆይ ምግብ አልበላም እንዴ? እንደዚህ የቀለልኩ እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ሂድ። እሺ እኛ ምን ሂድ እንፍጠን። ሃይ ሲላምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው? ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው እሱማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ምን ብዬ ነው እባክህ? ሀና ሳልወድሽ አልቀረሁም። ሂድ ወደዛ ጅል። ጊዮርጊስ እኔም እኮ ሀናዬ ያልጨረስኩት ስራ ትዛለኝ። አሁን መሄድ አለብኝ። እሺ እንዴ? ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው የሚመስልህ። መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሀናዬ በቃ ይኸውልሽ ሀናዬ ምን መሰለሽ፣ በመጀመሪያ ፈልገን አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጥ ዕቃ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያዝኩት። ባለፈው እኮ ስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምፅ ግን አዲስ አበባ በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍስ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀች የሚያስገኝ ቀን ነበር። ውስጥ ምን እንዳለ ይቻል፣ አይኖች ውስጥ ብዙ ነገር ይቻል። ሲላምላክ እኔ ወድጄሃለሁ። ኧረ በጊዮርጊስ ምንድነው? አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በልና ንገረኝ፣ ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ።
ቻው። አረ ፈጣሪም ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኳን። አረ እሱ ቆሎ ነው። አረ የስለት ብር ነው እንዳትቀጸፍ። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂዳውን ከዚህ እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ከአንተና ከእሷ እንድመርጥ ትጠይቃኛለች። ማናት? ሀና። ይቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንን እስከ መቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየው። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛን ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ። ቆይ እሷ ማን አባቷ ሆና ነው አሁን መታ ፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብዬ አልፋለሁ። ነገ ግን ከብደት ስትነቃ ደውለ ገደል ግቢ ትላለህ። ነገ እዚሁ ተመልሰ እንድመጣ እጠብቃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ።